5 ዓመት በትዳር ውስጥ እንዳለው አማቀው አንዳንዴ ተቻችለን ስንኖርና አይ በቃ ተለያይተን አሪፍ ኑሮ እንኖር ሲባል ራሱን የቻለ ነገር ነው እሱ ከቃልዬ ጋር የተፈጠረው ያ ነው በጠብ አይደለም ባለመግባባት አይደለም በቃ መኖር ስላለባት እሱም መኖር ስላለባቸው ለውጥ ስለሚፈልጉ በዛኔ ራሳቸው ችግር ይኖራቸዋል እነሱ ግን በጣም በፍቅር ነው እቤት ትመጣለች ታስታምመዋለች ተው ሌላ ስትሄድ አስፈደችው ወደ አሜሪካ ትናንትና ወንድሙ ስር ግብት ብላ አሺ ምላርክ ሂጂ ብሎኝ ነው እኮ ነው ስትለኝ ነበረው ሂጂ ብሎኝ ነው እኔ እኮ መሄድ አልፈለኩም ነበር ስትለኝ ነበረው ለምን እንዲህ አይነት ወሬዎች እንደሚወሩ የለችም ሁሉም ሚሉ አሉ ስለ እውነት ይውና በድንጋጤ በጣም ብዙ ነገር ስለሆነች ልብሷ እኔ ጋር ያለው እኔ ጋር ነው አጥብ ያሳደርኩት አጋጣሚ ከኔ ወስጄላት ማለት ነው አልታየችም አልመጣችም እናቷ ብቻ ናት የመጣችው ምን አይነት ጨካኝ ናት የሚል ሰው አለ ለምን እንዲህ እንደሚደረግ አላቅም እና ብቻ እግዚአብሔር ለቦና ይስጠን ሁላችንም ነው ምለው ባይሆን ልጅ አለ መሃል ላይ እንደዚህ ሲወራ ታሟላው በጣም ታሞ ነበር ታሞ ሰው አልደረሰለትም ይላሉ እያንዳንዱ ጓደኞቻቸው ለየብቻ መተው ካላሳከምን ነበር የሚሉት በቃኝ እኔ ህክምና እስከማለት ድረስ ጸበል ሲሄድ ጸበል ላይ ይሄ ህዝብ እየተከታተለ ፎቶ ያነሳዋል ቪዲዮ ያነሳዋል ጸበልተኛ ጸበል ላይ ሆኖ ያሉ መንፈሶች ሲበጣ ይድናል ነበር የሚሉት ካልመጣን ወስዷለን እኛ ነው ይላሉ እንደዚህ ተብሎ ይሄን እየተሰማ ጸበል ሄዶ መጠመቅ እየፈለገ ይሄን ህዝብ ሽሽት ነው ቤት ቁጭ አለው አላስቀምጣሉ ጸበል ላይ አንድ ቀን ነው ሄደው ተጠርቶ ነው ሄደው ቅባ ቅዱስ ሲደረግለት ቀረጹ ለቀቁት ቴንሽን ሆነ በሽታው አለ ኢቭን ከተቀመጠበት ከናቱ ቤት ወጥቶ ወንድሙ ያባቱ ልጅ አለ እዛ ሄጄ በቃ ቁጭ ላለው ደበቃለው ወንድም ይመጣው ይያለ ነበር ለምን እንደምናሳዳናቅም ሁላችንም እስቲ ቢያንስ አዋል አሁን ላይ ረፍቱን እናጣጥም እስቲ ቢያንስ ቤተሰባን አንበጥብጥ 3 ልጆች ነው ሴትየው ያላቸው 3ቱንም በስለት ነው የወለዱት ስላሴ እንደ ስም 3 ስጠኝ ብለው ነው ተሰለው የወለዷቸው ሌላ ቀርቶ የባባታናሽ ጦርነት ሲሄድ ምንም ነገር አይናገሩም ነበር እየሮጡ ይሄዳሉ ለዳታ ቤተክርስቲያን ሄደው ድንግል አንቺ ልጅሽን አጥፈሽ ከኔ ነጠቅሽኝ ነው የሚሉት ጦርነት ሊሄድ ልጃቸው በይተጎርቷል ብዬ ልክልሻለሁ ብሎ ነው ድንግል ስራው እዚህ ድረስ ነው አላስቀምጣለሁ እኛም ልጅ እንጂ በደንብ ነው የታመመው በደንብ ይቅርታ የለቅሶ ሞጂ አጥላቁ ወንድምናቶቻችን የለቅሶ ሞጂ አጥላቁ ታው ነው ብለው ትናንት ወይ ነገር ያበላሻ ቢው ታርጋቸዋል እኛ ለአማራ ስንጨው እኛ ለአማራ ስንጨው ድንገት መጥተው እንትና ዘንድም ደግሞ ይሄ ለአማራ ሳይጨው የሞተ እሱን ገደሉብን እኛ ለአማራ እየጮህን ስለሆነ ሆን ብለው ሆስፒታል ውስጥ ገደሉብን ይላል አቤት ቁጭ ብሎ ፊልም ካለ እንትን ኳስ ካላየው ብሎ ቀና ብሎ ኳስ አይቶ ሲራዌን ብሎ ወንድሙን ምግብ አሰርቶት ምግቡን ሳይበላ ነው ያረፈው 6 ሰዓት ላይ የትም አልሄደም ቤቱ ነው እና ለምን እንዲህ አይነት ከፖለቲካ ጋር አንዴ ከመናምን ጋር ይረፍ በእውነት ያማል ልጅቷም ትረፍበት በጣም በሚያሳዝን ሁኔታ ላይ ያለችው ትናንትና ለሊት የመጣች ምግብ ባፉ አልዞረም እኔ ሩቅ ነኝ በቃ ተቀበረ ራሳለው እኔ እንኳን አሞኛል ይቅርታና ምናልባት በጣም ነው የምታሳዝነው እኔ በሁለት መልኩ እኔ ማየት ስለምችል አንደኛ
አብሮት የነበሩ ለምሳሌ ብዙ ጊዜ አብዛኛውን ሰዓት እኔ ቃጥላ ማርያም እኔ ቦሌ አራብሳ ፋሚሊ ያለ እዛ የዛኔ በነበረ ሰዓት ነበርኩ። ግን ለምሳሌ ስምን መጥቀስ ይቻላል ፊት ለፊት ላይ የሚታዩት ማለት ነው ሁለት አይነት ነገር ስላለ አንደኛ ነገር ለምሳሌ እነ ቸርነት ገባሽ አይደል እነ ቸርነት እነ መሳይ ተፈራ የሱ ጓደኞች የሚገርም ይሆና አብዛኛውን ሰዓት አሁን የሚባለው አንድ ሰው ነው ሁለት ሰው አይደለም እኛ ስለምናል ብዙ ሰዎች ከሱ ጋር አብረው ነበር። ታሪኩ ባባ ከህመሙ በላይ ህመም የሆነበት ሰው ማጣቱና ብቸኝነቱ ነበር። እንደዚያ ውድ የነበረው ተዋናይ በህመምና በስሜት ስብራት ታሞ እናቱ ደሳሳ ጎጆ ውስጥ በወደቀ ጊዜ ማንም ዞር ብሎ አላየው። እግዚአብሔር ይሰድህ ሊለው እንኳን ቤቱ የሚሄድ ወዳጅ አልነበረው። በዚህ የተነሳ የታሪኩ የቀንና የሌሊት ሐሳቡ ዳግም ከወደቀበት ተነስቶ ሰው መሆን ማሳየት ነበር። እንደገና ከአስገራሚው ትወና ጋር ካሜራ ፊት መቆም ነበር። ግን አልሆነም። ዛሬ የታሪኩ እናት ቤት በታዋቂ አርቲስቶች ተሞልቷል። ዛሬ ለታሪኩ አልቃሹ ብዙ ነው። ዛሬ ቀብሩ ይደምቃል። የአስከሬን ሽኝት ፕሮግራም ወጥቶለታል። የአበባ ጉንጉን ይጎርፍለታል። ይሁሉ ግን ለታሪኩ አንዳች የሚረባው የለም። ዛሬ ለቅሶውን ካደመቁት አርቲስቶች ጥቂቶቹ እንኳን ከጎኑ ቆሞ ቢሆን ምናልባት በትዳሩ መፍረስ በሚስቱ በስራ ባልደረቦቹ በሰውጦት ከተፋጠነው ሞቱ ማገገም ምናልባትም መዳም በቻለ ነበር። በሰው ተከቦ ኖሮ ብቻውን ተኝቶ አለፈ። ታሪኩ ዛሬ ከብዙ ስቃይ ነው ያረፈው። እናንተ ግብዞች አያችሁ ዝናና ተወዳጅነትን በተለይ ፊልሙ መንደር የታሪኩን ያህል እጁ ያስገባ አልነበረም። አሁን የሱን ቀብር ማሳመር ሰው ያደርጋችሁ። ታሪኩ ባባን ብታጫውቱት ፊልማችሁ ገበያ ያገኛል የተባላችሁና ተለማምጣችሁ ያሰራችሁት ፕሮዲዩሰሮችና የሙያ አጋሮቹ አሁን የታሪኩን ለቅሶ ተውት። አይኑ እናንተም በተራበ ጊዜ አጠገቡ አልነበራችሁም። መታከሚያ ባጣ ጊዜ አልከፈላችሁለትም። ዛሬ ደረታችሁን ብትደቁ ምንም አትጠቅሙት። ይልቅ ህሊናችሁ ከወቀሳችሁ ልጃቸውን በማስታመምና በመጨረሻም ያን ሸበላ ልጃቸውን ያጡት እናቱን አለንሎት በሏቸው። ለታሪኩ ልታደርጉ የምትችሉት የመጨረሻው ነገር እናቱን መደገፍ ነው። ቀብር ማሳመርን ለቀብር አስፈጻሚዎቹ ተውላቸው። ወንድም ዓለም ነፍስህ በሰላም ተረፍ።